በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመረብኡ ለጥቅምት በዛቲ ዕለት ኮነ ሰማዕተ ቅዱስ ባኮስ ቢጹእ ለቅዱስ ሰርጊስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 4 በዚች ቀን የቅዱስ ሰርጊስ ባልንጀራ ቅዱስ ባኮስ በከሃዲ ንጉሥ አንጥያኮስ እጅ በሰማዕትነት አረፈ። ይህም እንዲህ ነው። እሊህን ቅዱሳን ከሃዲው ንጉሥ መክስሚያኖስ በያዛቸው ጊዜ እነርሱ ወታደሮች ነበሩና ትጥቃቸውን ቆርጦ ታላቅ ስቃይን አሰቃያቸው። ከዚህም በኋላ ወደ ሶርያ አገር ወደ ንጉሥ አንጥያኮስ ሰደዳቸው። እርሱም ቅዱስ ሰርጊስን አሰረው፣ ቅዱስ ባኮስን ግን ሰቀለው። እንዲደበድቡት በአንገቱም ከባድ ደንጊያ አንጠልጥለው ከኤፍራጥስ ወንዝ ከባህር እንዲጥሉት አዘዘ። ንጉሡም እንዳዘዘ እንዲሁ አደረጉ። እግዚአብሔር ግን የቅዱስ ባኮስን ሥጋ ጠብቆ ወደ ወደብ አደረሰው። በዚያ ወደብ አቅራቢያም በገድል ተጠምደው የሚኖሩ የአንደኛው ስሙ ማማ የሁለተኛውም ባባ የሚባሉ ባህታውያን አሉ። ለእሊህ ወንድሞችም ከእግዚአብሔር የታዘዘ መልአክ ተገለጠላቸውና ሂደው የቅዱስ ባኮስን ሥጋ ወደ አባታቸው እንዲወስዱ አዘዛቸው። በዚያንም ጊዜ መልአክ እንዳዘዛቸው ሄዱ። የቅዱስ ባኮስንም ሥጋ አገኙ። በአጠገቡም አንድ ቀንና አንድ ሌሊት ሲጠብቁት የነበሩ አንበሳና ተኩላ አሉ። እነርሱም ከሰው ሥጋና ከእንስሳ በቀር የማይመገቡ ሲሆኑ ግን ከልዑል አምላክ ዘንድ ስለታዘዙ ነው። እሊያ ቅዱሳንም የቅዱስ ባኮስን ሥጋ ወሰዱ። በታላቅ ክብር እያመሰገኑ እስከ አባታቸውም አድርሰው በዚያ ቀበሩት። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለባኮስ መልዕልተ ዘባኑ ዘአርጋ መቅሰፍታ ተህማም እንበለ ንትጋ አንበሳ ወተኩላ ለባሕር ውስተ ድንጋጋ እፎ አቀቡ ሥጋሁ ወእፎኑም እንጋ እንዘለ ዘልፍ ሲሳይወሙ ሥጋ ሰላም ለክሙ ባባ ወማማ ለገነተ ጽጌ አጽዋማ ለገነተ ጽጌ አጽዋማ ዘቀበርክሙ ሥጋሁ ለባኮስ ሰማዕተ ፌማ ጸልዩ ከመታስተሪ አመዕለተ ሕማም ወጻማ ምስለ ነፍስክሙ ነፍሴ ቀዊማ። በዚችም ቀን ከ72ቱ አርድእት አንዱ ሐዋርያ ቅዱስ አናንያ በሰማዕትነት አረፈ። ይህም ቅዱስ በሐዋርያት እጅ ለደማስቆ አገር ኤጲስቆጶስነት ተሾመ። እርሱም ክብር ይግባውና ጌታችን በደማስቆ ጎዳና ተገልጦለት ለወንጌል ትምህርት በጠራው ጊዜ ሐዋርያ ጳውሎስን ያጠመቀው እርሱ ነው። እርሱም አስቀድሞ ለግብሪል ወገኖች አስተማረ፣ ብዙዎች በሽተኞችን አዳናቸው። ብዙ ሰዎችንም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መለሳቸው። ከዚህም በኋላ ስሙ ሉቅያኖስ የሚባል መኮንን ያዘው። በምድር ላይም ደሙ እንደ ውሃ እስከሚፈስ ድረስ ገረፈው። ጎኖቹንም በብረት በትሮች ሰነጣጠቀ፣ ደረቱንም በእሳት መብራቶች አቃጠለ። ከዚህም በኋላ ከከተማ ውጭ አውጥተው በደንጊያ ይወግዱት ዘንድ አዘዘ። በዚህም ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሐናንያ ለጳውሎስ መጥምቁ ወውስተ ሁልቆ አርዳ ሁልቁ እኩያን ደው እማሚነ ክርስቶስ ዘርህቁ በበትረ ሐጺን ገበዋቲሁ ሰጠቁ ወበውግረተ እብን ካይበ ኩለንታሁ ደመቁ። በዚህችም ቀን ለከበሩ ሮማውያን ጻድቃን የጃንደረባው ዮሐንስና የከበረ ገብረ ክርስቶስ መታሰቢያቸው ነው። ዳግመኛም በአንድነት ለነገሱ የኢትዮጵያ ነገስታት ያለ ፈረቃም በፍቅር አንድነት በአክሱም ተቀምጠው ለገዙ ለአብርሃና ለአጽብሃ የእረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአብርሃ ወለአጽብሃ ዘነበሩ በመንግስት ሀቲ እንዘ ይትፋቀሩ ለእለትካት ሰብ በትካዘ ኦሪት ዘሆሩ ተሰብከ በአፍሆሙ ለወንጌለ ክርስቶስ ነገሩ ወበነዋዮሙ ተሃንጸት ማህደሩ። ሰላም ለገብረ ክርስቶስ ዘተምህረ ጥበበ ወልሳነ ጽድቅ ዘነበበ ዋዲ እምእክሉ ለርሁባን አዝገበ ህየን ተጻመ ወተጋደለ እጹበ ምድረ ጽጌ ርህበ ተወፈየ አስበ ሰላም ለዝክረ ስምከ ተጸውኦ ዘቀደመ ለሐዋርያቲሁ ክርስቶስ አመሰመይወሙ ስመ
በርቶሎሜዎስ መዋኢ ምንዙሃን ዓለም ሶበ አመሃልው እለወፈሩ ገዳመ በሰሚያ ስምከ እምሃዊር እብነ ደብር ቆመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 በዚህችም ቀን ለከበሩ ሮማውያን ጻድቃን የጃንደረባው ዮሐንስና የገብረ ክርስቶስ መታሰቢያቸው ነው። ዳግመኛም በአንድነት ለነገሱ የኢትዮጵያ ነገስታት ያለ ፈረቃም በፍቅር አንድነት በአክሱም ተቀምጠው ለገዙ ለአብርሃና ለአጽብሃ የረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአብርሃ ወአጽብሃ ዘነበሩ ለመንግስት አሐቲ ዘይትፋቀሩ ለለትካት ሰብ በትእዛዘ ኦሪት ዘሆሩ ተሰብከ በአፍዎሙ ለወንጌለ ክርስቶስ ነገሩ ወበንዋዮሙ ተሃንጸት ማሄደሩ ሰላም ለገብረ ክርስቶስ ዘተምህረ ጥበበ ወልሳነ ጽድቅ ዘነበበ ወአዲ ምእክሉ ለርሁባን አጽገበ ህየንተ ጻመው ወተጋደለ ጹበ ምድረ ጽጌ ርህበ ተወፈየ አስበ ሰላም ለዝክረ ስምከ ተጸውኦ ዘቀደመ ለሐዋርያቲሁ ክርስቶስ አመሰመዮሙ ስመ በርቶሎሜዎስ መዋኢ ብዙሃን ዓለም ሰባ አመሃልው ወለወፈሩ ገዳመ በሰሚያ ስምከ እምሃዊር እብነ ደብር ቆመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 በዚች ቀን የቁስጥንጥንያ ሊቀ ጳጳሳት አባ ጳውሎስ አረፈ። በዚችም ቀን የከበረ አባ ኪራኮስ ከእናቱ ከሐና ጋር ሰማዕት በመሆን በከሃዲው ንጉሥ በኤልያኖስ እጅ ተገደለ። በዚችም ቀን ደግሞ የእልፊዮስ ልጅ የሐዋርያው ያዕቆብ መታሰቢያው ነው። ዳግመኛም የአይድራዮስ የአዋርስ የሰማዕት አልድራካዎስና የአድሮኖስ መታሰቢያቸው ነው። እግዚአብሔርን በጸሎታቸው ይማረን ለዘላለሙ አሜን። ዛቅረብኩ ማህሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምለ አቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻሐፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ወረ የማሐረነ ኢየሱስ ክርስቶስ አምላካችን ፈጣሪያችን ኢየሱስ ክርስቶስ በምህረቱ ይማረን በሳይሉ ይመግበን። ሰላም ያሳደረን አምላክ ሰላም ቀን ያውለን። መዓልቱን ባርኮ ቀድሶ ይባርክልን አምላካችን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ የዋትሳፕ ማህበርተኞችን በቸርነት ጠብቀን ስራችን የተቃና ሐሳባችን የተሟላ አድርግልን። አምላካችን እግዚአብሔር የተበተኑትን ሁሉ ሰብስብልን፣ የተሰደዱትን መልስልን፣ የታሰሩትን ፍታልን፣ የደከሙትን አበርታልን፣ የታመሙትን ፈውስልን። አምላካችን ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ ድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እምእግዚአብሔር ጽባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ወተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በወንድማችን የኔነ ተስፋዬ አስተባባሪነት በ2 ዓመት የአገልግሎት ጊዜያት ውስጥ በርካታ ድሎችን አስመዝግበናል። ማህበራችን የሚያከናውናቸው የነፍስ ስንቅ የሆኑ በርካታ ተግባራቶች አሉ። አገልግሎቶቻችን አረጋውያንና ህፃናትን በወር $20 መደገፍ፣ ጥንታውያን የተዘጉ አብያተ ክርስቲያናትን ማነጽ፣ የአብነት ትምህርት ቤቶችን መደገፍ፣ ለክርስቲያን ወገኖቻችን የንስሐ አባትና ትምህርትን ማድረስ፣ በማህበራዊ ሚዲያ ትምህርት ወንጌልን፣ ስንክሳር በየቀኑ ክብረ በዓላትን ማስተላለፍ፣ በአዲስ አበባ ጀሞና ኮተቤ አካባቢ የሚገኙ አቅመ ደካሞች እናት አባቶቻችንን ህፃናትንና ተማሪዎችን በቋሚነት በወር $20
በአመት $240 እንደግፋለን። በዚህ የችግር ቀን ከ250 በላይ ከሆኑ ኢትዮጵያውያን ወገኖቻችን ጎን ቆመናል። በገጠር የሚገኙ ጥንታውያንና ታሪካውያን ገዳማትን፣ የአብነት ትምህርት ቤቶችንና ተማሪዎችን የወንዝ ሙላት፣ የበረሃ ጉዞ፣ የመንገድ መደርመስ፣ ዝናብና ብርድ ሳይበግረን ገዳማትን እያሳነጽን የአብነት ተማሪዎችን እየደገፍን መነኮሳት አባቶችንና እናቶችን እየረዳን እንገኛለን። በንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ የዋትስአፕ ማህበር ላለፉት 5 ዓመታት በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እንዲሁም በአረብ ሀገራት የሚገኙ ክርስቲያን ወንድም እህቶቻችን ቤተክርስቲያንና የንስሐ አባት በማጣት ለሚቃጠሉ የንስሐ ትምህርቶችን በማቅረብ የንስሐ አባት በማገናኘት እንዲሁም የህብረት ጸሎት እንዲያደርጉ በማድረግ ላይ እንገኛለን። ወደፊትም ከዚህ በበለጠ በአገልግሎት እንተጋለን። በማህበራዊ ሚዲያ በይበልጥ በንቁ የጸሎትና የንስሐ መርከብ የዩቲዩብ ቻናል ትምህርት ወንጌል ለዓለም እንዲዳረስ በማድረግ በዓላትን በማስተላለፍ ገዳማትን በማስጎብኘት ይበልጡኑ የቅዱሳን አባቶች ተጋድሎ ዜናን ለማድመጥ በረከት ለማካፈል በየቀኑ መጽሐፈ ስንክሳር ይቀርባል። የእናንተን የውድ ቤተሰቦቻችንን ፍላጎት በመረዳት በቅርብ ቀን አዳዲስ ወቅታዊና ሕይወትን የሚፈትሹ ስብከቶችን በየሳምንቱ በቋሚነት የምናቀርብ መሆኑን እያበሰርን ለዚህ ሁሉ ዘርፈ ብዙ አገልግሎት መሳካት ያለ እረፍት በማስተባበር የምትደክመው የኔነ ተስፋዬ ወይም ወልደ ገብርኤል ከዚህ በላይ በአገልግሎት እንድትተጋ መጠራትህን መመረጥህን እያሰብክ ብዙዎች ወደ ቀናው መንገድ እንድትመራ አድራ እንልሃለን። ንቁ የጸሎትና የንስሐ መርከብ የዩቲዩብ ፔጃችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቱን በመጫን ዕለታዊ ዝግጅቶቻችንን ይታደሙ፣ ለወዳጆም ያጋሩ። የፌስቡክና የዋትስአፕ ፔጃችን አባል ይሁኑ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ